እኔ ቢሰማት ደህና ክርስቶስ ተጻፈ አሳሮ ለሰይጣን ሰላም ኮነ እንኳን ደረሰሽ። እንዴት ነሽ? እግዚአብሔር ይመስገን። በዓል እንዴት ነው? በጣም ሆነ ደስ የሚለው እንደዛ ያለው በጣም የመድኃኒዓለም ትንሣኤ መድኃኒዓለም በሚወደው መልኩ በመዝሙር በስብከተ ወንጌል በተለያዩ መርሃ ግብሮች ሲከበሩዋል። ይህ ደግሞ በእውነት መታደል ነው። ይህንን ማየት ያልታደሉ ከሌላ ከቤተ ክርስቲያን ውጭ በሆነ ባለሙያ መንገድ እናከብራለን የሚሉ ስንት ሰው አለ መሰለሽ? ልክ ነው ወንድሜ። የበዓሉ ጣዕም ጠፍቶ በዓሉን ምክንያት በማድረግ በጌታችን በኢየሱስ ክርስቶስ ትንሣኤ በዓል ላይ ስንቱ ኃጢአት ይሞታል። እንደውም እዚህ ላይ የዲያቆን ኃይሌ ግጥም ትዝ አለ። ምን ይላል መሰለህ? ጾም ስሜቱ ሲቆም ጸሎቱን ተረሳ፣ እኛ መሞት ጀመር አንተ ስትነሳ ይላል። እውነት ነው። ስንቶቻችንን ጾም በጸሎት በስሜት አሳልፈን ከትንሣኤ ማግስት በኋላ በኃጢአት የምንሰጥ አረ በጣም ይገርማል። የ55 ቀኑን የመስበርታት አንድ ቀን በዓል ማክበር በሚል ምክንያት በኃጢአት የምንረክሰው ግን ለምንድን ነው? ጾማችን የራባ የሚመስል ጾም ሲፈታ ልክ እንደ እንስሳ የሆነው ግን ለምንድን ነው? ጾም እየተቀበልን እኮ ነው የሚመስለው። ይገርምሻል ሳበሩ የእኔ የዶሮ ጓደኞቼ ነበሩ። በጠዋት ከቤተሰቦቻቸው ገንዘብ አስልኮ ወደ መጠጥ ቤት ሄዱ። ይኸው እስካሁን ድረስ አልተመለሱም። እዚህ በደስታ ማክበር እየቻሉ እዛ የኃጢአት ምንጭ ከሆነበት ቦታ ሄዱ። አያመንታት አለማወቃቸው እኮ በጣም ያሳዝናል። ልጆቻቸው አልሞከሩም ነበር? አረ አቅሜ ሞክሬ ነበር ግን ሊሰሙኝ አልቻሉም። እንደውም በጸሎት አስበኝ ምናምን ነገር ብለው ነው ቀልደውብኝ ሄዱ። እኛ ተወልደውን እግዚአብሔር በሀሳቡ ካልመለሰው እንመለሳለን ብለሽ ነው? እንደ እግዚአብሔር ፈቃድ ነገ ላይ ክፍለው ሄዳለሁ የምትውልድ እኮ ነው ያለው። ታዲያ እዚህ ጋር እንዴት መግባባት ይቻላል? በጣም ይገርማል። እግዚአብሔር ልቦናችን ያርማልን ይመልስልን ነው እንጂ ሌላ ምን ይባላል? መፍትሄ ያለው ከእርሱ ዘንድ ነው። ወደ እርሱ መጫው ነው የሚያዋጣው።